ሰላም ልስኳችሁ ውድ የስፖርት ቻናል ቤተሰቦቻችን የሳቱ መረጃ ደርሰውናል። አብራችሁን እስቆዩ በአክብሮት እንጠይቃችኋለን። ሰብስክራይብ አድርጋችሁ እናንተ ግን ጀምሮት እኛ ወደ መረጃው እንሄዳለን። ስለ ኔይማር የምናነሳው ጉዳይ አለን። ከብሔራዊ ቡድን ጋር ሊለይ እንደሆነ ታውቋል። ባየር ሙኒክ እነ ሀሪኬን ለመሸጥ ማቀዱም ይፋ ተደርጓል። ስለ ፊፋ የዓለም ዋንጫ ጉዳይ እጅግ አወዛጋቢው ነገር አሁንም ብዙዎች ተናግሩበት ጉዳይ ነው። የዓለም ዋንጫ ግማሹ ለመሸጥ ፊፋ ማቀዱ እሱን የምንመለከተው ጉዳይ ይኖራል። ስለ ዝውውር ስለ እንደዚሁም ቪኒሽስ ጁኒየርን በተመለከተ አርሰናል ተስፋ ቆርጧል ብሏል። ስለዚህ ሰፋ ያለ መረጃ አለን። እነዚህና በርካታ መረጃዎች ይዘናል። እናንተ ግን ሰብስክራይብ አድርጋችሁ እንድትጀምሩ በአክብሮት ላይክ እንድታደርጉ በአክብሮት እንጠይቃችኋለን። ወደ መረጃዎቹ እንሄድ። በቅድሚያ የምንመለከተው ጉዳይ የብራዚል ብሔራዊ ቡድን ተጫዋች የሆነው ኔይማር የፊት መስመር ተጫዋች ኔይማር ከብራዚል ብሔራዊ ቡድን ራሱን ማግለሉን ይፋ አድርጓል። ብራዚላዊ የፊት መስመር ተጫዋች ኔይማር ከዚህ በኋላ በብሔራዊ ቡድን ማሊያ እንደማይጫወት ይፋ አድርጓል። ብራዚል ከብሔራዊ ቡድን ጋር የነበረኝ ታሪካዊ ቁርኝነት አብቅተዋል ሲል ነው ኔይማር ያስታወቀው። ሁልጊዜም ቢሆን ለሀገሬ ማሊያ ተፋልም ያለው ያለው ኔይማር ከዚህ በኋላ ግን በዚህ ማሊያ ወይም ደግሞ ለብሔራዊ ቡድን እንደማይጫወት ይፋ አድርጓል የተባለው። ሌላው ባየር ሙኒክ ተጫዋቾቹ ሊሸጥ ይችላል ተብሎ መላመት ወይም ደግሞ ሀሳብ እየተሰጠበት ነው የሚገኘው። ባየር ሙኒክ ሃሪኬን፣ ሉዊስ ዲያዝ እና እንደዚሁም ኦሎሴን የቡድኑ ወሳኝ ተጫዋቾችን አድርጎ እንደሚመለከታቸው ተናግሯል። ክለቡ የሶስት ጥምረት ቡድን ለሻምፒዮንስ ሊግ እንደዚሁም ተፎካካሪነትና ለሁሉም ዋንጫዎች ድል ያበቁኛል ሲል ሀሳቡ ሰጥቷል። ባየር ሙኒክ ባለፈው በስብስብ ደስተኛ መሆኑን ሲገልጽ በቀጣይ ለውጥ የማድረግ ፍላጎት እንደሌለው ይፋ አድርጓል። ኦሊሴ እንደዚሁም ደግሞ ኦሊሴ እና እንደዚሁም ሉዊስ ዲያዝን ከሪያል ማድሪድ እና እንደዚሁም አል ሂላል ጋር ስማቸው እየተያያዘ ይገኛል ተብሎ ለቀረበለት ጥያቄ ሪያል ማድሪድ ኦሊሴን የማስፈረም ከፍተኛ ፍላጎት ቢኖረውም የባየር ሙኒክ ውሳኔ ከማስፈረም አግዶታል ነው የተባለው። ስለዚህ ባየር ሙኒክ እነዚህን ተጫዋች የመሸጥ ፍላጎት እንደሌለው አሳውቋል። ነገር ግን በርካታ ክለቦች ጥያቄ እያቀረቡለት እንደሆነም አሳውቋል። የአውሮፓ ህብረት ስብስብ ይቀጣሉ ሲሉ እንግዲህ ይፋ አድርጓል። የአውሮፓ ሀገራት ስብሰባ ይቀመጣሉ ተብሎ ተነግሯል። የአውሮፓ ህብረት አባል ሀገራት በእግር ኳስ ጉዳይ ስብሰባ እንደሚቀመጡ ይፋ ተደርጓል። የአውሮፓ እግር ኳስ ማህበር አባል ሀገራት በዓለም ዋንጫ ውድድር ባለ መሳተፍ አድማ ለማድረግ ማሰባቸው ይፋ ተደርጓል። ፊፋ የዓለም ዋንጫውን የንግድ ድርሻ ለግል ኢንቨስተሮች ከሸጠ በውድድሩ እንደማይሳተፉ አሳወቋል የተባለው የአውሮፓ ሀገራት በጉዳዩ ላይ ለመወሰን በዚህ ሳምንት አስቸኳይ ስብሰባ ለማድረግ ቀጠሮ መያዛቸው ተገልጿል። ፊፋ የተወሰኑ የዓለም ዋንጫ ድርሻ ለግል ባለሀብቶች ለመሸጥ በንግግር ላይ መሆኑ የሚታወስ ጉዳይ ነው። ሌላኛው ምርጫችን የሚሆነው እንግዲህ ቸልሲ ተጫዋቹ ለማስፈረም ከጫፍ ደርሷል የተባለው ምዕራብ ለንደኑ ክለብ ቸልሲ የዳኒ ወልቤክን ዝውውር ለመጨረስ ከጫፍ መድረሱ እንደዚሁ ታውቋል። ዳኒ ወልቤክ ባለፈው ውድድር ዘመን ለብራይተን 13 የፕሪሚየር ሊግ ጎሎች ማስቆጠሩ የሚታወስ ጉዳይ ነው። ሌላው ምርጫችን የሚሆነው ደግሞ ፊፋ አሳዝኖናል ሲል እንደዚሁ ይፋ ሆኗል። ፊፋን በተመለከተ ነው። ይህ ስለ እቅዱ ምንም አናውቅም የእንግሊዝ ኤፍኤ ነው ይፋ ያደረገው። ፊፋ ዓለም ዋንጫውን ድርሻ ለመሸጥ የያዘውን እቅድ ተከትሎ እንግዲህ በስጭት ውስጥ እንደሚገኝ ነው የገለጸው። ይሄ ኮንስስ ከዚህ ጋር በተገናኘ የእንግሊዝ ኤፍኤ ነው ይህን ሀሳብ እያመጣው። ፊፋ በጉዳዩ ዙሪያ አስፈላጊውን ሂደት ባለመከተሉ ማዘኑን ባወጣው መግለጫ አሳውቋል። እቅዱ ውይይት ሳይደረግበት ለሕዝብ ይፋ መሆን የእግር ኳስ ማህበሩን አባል ሀገራት እንዳበሳጨ እንደዚሁ ተገልጿል። የእንግሊዝ እግር ኳስ ማህበርን በበኩሉ ስለ እቅዱ ምንም እውቅና የለን፣ የተነገረን መረጃም የለም ሲል እንደዚሁ ሀሳቡ ሰጥቷል። የፈረንሳይ እግር ኳስ ፌዴሬሽን ፕሬዚዳንት ፊሊፔ ዲያሎ በበኩላቸው ፊፋ የቱንም አባል ሀገራት አላማከለም ሲሉ ሀሳባቸውን ሰጥተዋል። ፊፋ የኮንፌዴሬሽን ትልቅ ገንዘብ አቀረበ። ፊፋ በዓለም ዋንጫ የተወሰነ ድርሻ ሽያጭ ዙሪያ አባል ኮንፌዴሬሽኖችን ለማሳመን
ጥረት ማድረግ መጀመሩ ታውቋል። ፊፋ አባል ኮንፌዴሬሽን ሽያጩ የሚስማሙ ከሆነ $40 ሚሊዮን እንደሚሰጣቸው አሳውቋል። በእቅዱ የማይስማሙ ከሆነ ግን የሚያገኙት ገንዘብ $10 ሚሊዮን መሆኑን ነግሯቸዋል። የዓለም እግር ኳስ የበላይ አስተዳደር ፊፋ ኮንፌዴሬሽኖች ውሳኔያቸውን እንዲያሳውቁ 53 ቀን ገደብ ተሰጥቷቸዋል የተባለው እጅግ አስደንጋጭ ጉዳይ ነው። በእግር ኳስ ላይ የታዩ የተባለው ፊፋ ተጫዋቾቹን ለማስፈረም ተቃርቧል የተባለው ፉልሃም ተጫዋች ለማስፈረም ተቃርቧል ተብሏል። ፉልሃም ጎንዛሎ ጋርሺያ እና እንደዚሁም ሴሳር ፓላሲዮን ከሪያል ማድሪድ ለማስፈረም ከጫፍ መድረሱ ታውቋል። ሁለቱ ተጫዋቾች በአሰልጣኝ አርቤላ ስር በእንግሊዝ ፕሪምየር ሊግ መጫወት እንደሚፈልጉ ተነግሯል። ጎንዛሎ ጋርሺያ ዝውውር ሂሳብ ከ30 ሚሊዮን ዩሮ በላይ መሆኑ እንደዚሁ አትሌቲክስ ዘግቧል። አሰልጣኝ አልቫሮ አርቤሎኦ ጎንዛሎ ጋርሺያን የቡድናቸው ቁልፍ ተጫዋች ለማድረግ ማቀዳቸው ታውቋል። ሌላኛው የቼክ ሪፐብሊክ የፊፋን እቅድ ደግፋለች የተባለው ቼክ ሪፐብሊክ የእግር ኳስ ፌዴሬሽን የፊፋን ትልቅ የገንዘብ የሚያስገኝ እቅድ መደገፏ ታውቋል። ፊፋ የዓለም ዋንጫውን የተወሰነ ድርሻን ለግል ሴክተር $20 ቢሊዮን ለመሸጥ አቅዷል የተባለው እጅግ ከፍተኛ ብር ነው። $20 ቢሊዮን። ቼክ ሪፐብሊክም የእግር ኳሱን ፌዴሬሽን ኃላፊ ተጨማሪ ገንዘብ በሀገሪቱ ውስጥ የመሰረተ ልማት ለማስፋፋት ይጠቀመናል ብለዋል። የፊፋን እቅድ በጥሩ መልኩ ነው የማየው ያሉት ኃላፊው ከኢንፋንቶኒ ቅርብ መስራት ለሀገራችን የእግር ኳስ ጠቀማለሁ ሲሉ ገልጸዋል። ፊፋ በእቅዱ ለተስማሙ ለእያንዳንዱ አባል ሀገራት $40 ሚሊዮን ለመስጠት ቃል መግባቱ አይዘነጋም። በቀጣይነት የምንመለከተው ክሩፒ በጉዳት ለወራት ከሜዳ ይርቃል ተብሏል። የበርን ማውዙ የፊት መስመር አጥቂ ጁኒየር ክሩፒ በጉዳቱ እንግዲህ የቀዶ ጥገና ሕክምና ማድረጉ ተገልጿል። የዚህም ምክንያት ጁኒየር ክሩፒ እስከ 4 ወራት ለሚደርስ ከሜዳ እንደሚርቅ ታውቋል። ክለቡ የቅድመ ውድድር ዝግጅት ላይ ጉዳት የገጠመው ክሩፒ ለሕክምና ወደ እንግሊዝ ተመልሷል የተባለው ክሩፒ በዚህ ክረምት ከባርሴሎና እና እንደዚሁም ከአርሰናል ጋር ስሙ እየተያዘ የነበረው ፈረንሳዩ አጥቂ ክሩፒ ባለፈው ውድድር ዘመን ለበርንማውዝ 13 የፕሪሚየር ሊግ ጎል ማስቆጠሩ አይረሳም። ውድ ተመልካቾቻችን የሰዓቱ መረጃ ይህን መስል ነበር።